ሳል እንግዲህ ምን አዲስ 10 ሰዓት በኋላ የሆነ ነገር ይዘን መጣለን ብለናል አይደል? ዜና ነው የሚባለው 10 ሰዓት ሲል ቀደም ብለን ስናወራበት የነበረው ይሁን የተሰኘው አልበም ተለቀቀ። ስለዚህ ይሁን ብለናል እንኳን ደህና መጣችሁ። ካሲዬ እንኳን ደስ አለ። እንኳን አብሮ ደስ አለን። በጣም አመሰግናለሁ። በጣም ደስ ብሎናል። የዚህ ለእንደ ታሪክ ነው የምናየው እኛ 10 ሰዓት አልበምክን ሲለቀቅ ምን አዲስ ጋር መምጣቱ ምን አዲስ ላይ ስለመጣ ከምር በጣም ደስ ብሎኛል። እናቃለን እና ይገባናል ደስታ እንደ አድማጭ ካሲዬን እንደሚወዱ ሰዎች ሆኜ ነው እየጠበቅኩ የነበረው። የራሴን ሙዚቃዎች እንደዚህ ሆነው የብዙ አመት ድካም፣ የብዙ ሰዎች ተሳትፎ፣ የብዙ ሰዎች ህልምና ጸሎት የታከለበት ነውና ከሰዎቹ ጋር እኩል ተሰልፌ ነው እየጠበቅኩ የነበረውና የልቤ ምት አሁን እየጨመረ ነው። የእውነቴን ነው። በየመንገዱ ላይ ፖስተሬን ሳይ አጠገቤ ያሉት ሁሉም ባለድርሻ የራሳቸውን ግዴታ ሲወጡ ዛሬ ልናገር ዞር ብዬ ሻማዬን አብርቼ እያለቀስኩ ነበር። አሁንም ይተናነቀኛል። ግን እግዚአብሔር ይስጥልኝ ሁላችሁንም አጠገቤ የነበራችሁ። ይህ ህልሜ እንዲሳካ እግዚአብሔር ቀና ልብ ሰጥቷችሁ፣ ያው ፈጣሪ ከሰማይ አይወርድም ሰው ይልካል አይደለ? የተላኩ እጅግ በጣም ብዙ ሰዎች አሉና ህልሜን እንዳይ ረድተውኛል። እግዚአብሔር ይስጥልኝ ወንድሜ ልጄ ቤቢ እዚህ ስቱዲዮአችን ይገኛል። እንግዲህ ቤቢዬ ድምጽን አሰማ እንጂ ምንድነው ዝም አልክ? ካሲዬ እንኳን ደስ አለ። እንኳን አብሮ ደስ አለኝ። ከባድ ነው። እስኪ እንደው ካስሽ ማን ነው ለሚሉ ቀደም ሲል በምን አዲስ መሰናዷችን በተወሰነ መልኩ ቀንጨብ አድርገን ታሪኩን ለማስታወስ ሞክረን ነበረ። ባዮግራፊው በሶሻል ሚዲያዎች ተሰራጭቷል፣ ብዙዎች ጋር ደርሷል። ስለዚህ ምናልባትም እንግዲህ ይሄ በነገራችን ላይ ያንተ አይደለም ይስራ ያንተ ነው የህዝብ ነው። ደስ የሚል ነገር ነው። ዲጄ ቤቢ በጣም የምናደንቀው የምንወደው ከእንደዚህ አይነት ጀግና የጥበብ ሰዎች ጎን የማይጠፋ ወንድማችን ነውና መደጋገፍ፣ መፈጠር፣ መተጋገዝን መልመድ የሆነኮ አይኑ ጋር እኮ ከካሲዬ ጋር ምናየው አይኑ ቀልጣላ አይደል? እንቅልፍ ነው እንዴ ብሎት ደስታቸውን በእንባ እየገለጹት ነውና አድማጮቻችን ደስ ብሎናል። አሁን ምን ስሜቱ ከባድ ነው። ደስ በሚል ሁኔታ የደስታን ባን ቢሆን ደስ ብሎናል። ቤቢዬ በጣም እናመሰግናለን። ምክንያቱም አንዳንዴ ከፊት ያሉትን ብቻ ሳይሆን ከኋላ ምን መታገዝ ማገዝ መቻል በራሱ መታደልም ነው ብዬ አስባለሁና በድጋሚ ደግሞ አንተን ራሱ እንኳን ደስ አለህ እንላለን። ቤቢዬ እንኳን አብሮ ደስ አለህ። እንትን እኮ አሁን ስሜታችሁን ግለጹ እስኪ። እሸትና ቆንጆ አይታለፍም አይደል የሚባለው? እሸት በላሁኝ ብሎ ነው እንግዲህ አሃዱ ብሎ የጀመረውና ዛሬ እሸት ልንበላ ዛሬ የመጀመሪያ ነገር እሸት ነው የሚባለውና ስለዚህ በጣም ደስ የሚል ነገር ነው። ካሲዬ ይዘህልን የመጣው በጣም የኢትዮጵያ ሕዝብ ይጠብቃል። ብዙዎቹ መድረክ ላይ ጀግኖች እንዳልሆኑ የስቱዲዮ ዘፋኞች እንደሆኑ እየተባለ ይታማል ሙያው ላይ። ግን ደግሞ የመድረክ ሰው በዚህ አይነት ስራ ይመጣል ብሎ ደግሞ ሰው ይጠብቃል። ግን ዘገየ፣ ረጅም ጊዜ ነበር። ኧረ ካስሽ የት ሄደ? ሁልጊዜ ምንድነው እኛ በአልበም መቼ ነው የምናገኘው የሚል ሰው ነበር በጉጉት የሚጠብቅ በነገራችን ላይ። አሁና እናስታውሳታለን። በኋላ ያችን ጠጅ ቤትም አንረሳትም። ወደ በኋላ ጠጅ ቤቷን አንረሳም። እሷ ዋናዋ ናትና ለዚህ ያደረሰን እንግዲህ አምላክን አመስግናል። በጣም ደስ ብሎናል። ካስሽ ዛሬ አዲስ አበባ ላይ አግኝተነው እዚሁ ትርታ 97.6 ላይ ኢንተርቪው ስናረገው ከኛ ጋር ሲገናኝ ምናምን ወደ በኋላ ተመልሰን ስንሄድ ወደፊት ከሚመጣው ልቅስ ያሳለፈው አስተማሪ ነው። በጣም ብዙ ነገሮችና ከጋሞ ምድር ተነስቶ ጋሞ ሲነሳ መላ ኢትዮጵያን የሚነዝረን ስሜት አለ አይደለ? ይሄ አረንጓዴ ከሱ ደግሞ ባለፈ የቄጤማውን ይዘው የሰላም ተምሳሌት ናቸውና ከዛ አካባቢ ጥበብ በዋናነት ይቀዳል ብለን የምናነሳው የምንጠራው አካባቢ ታሪካዊ ቦታ ነውና ወደ በኋላ በስፋት ታነሳልናለህ። ስለመጣህ ግን እጅግ በጣም ደስ ብሎናል። በጣም እንኳን ደስ አለህ። የመጀመሪያ ልጅ ነው እንግዲህ። እናንተም እንደዚህ አይነት ውድ ፕሮግራም ላይ ስለጋበዛችሁኝ እግዚአብሔር ያክብራችሁ።
በኢትዮጵያ ሕዝብ ስም እኛ በእግዚአብሔር ስም ደስ ብሎናል። ካስዬ ከምር እንግዲህ እሸት በላሁኝ ብሎ ተጀምሮ እሸት የሆነ ስራ እንደመጣ ተስፋ እናድርጋለን። እንመለስ እስኪ ዛሬ ያው እንግዲህ ገና መጀመራችን አዲስ አይደለም። ካስዬ እንዴት ነው ወደ ሙዚቃው ሲመጣ ትንሽ ነገር ብለናል፣ ግን ካንተ ተነስተ ዛሬ ላይ ስትደርስ እየመለሰህ ይመስለኛል። ዛሬ ላይ የምትሰማቸው የሰራሃቸውን ስራዎች ካስዬ እንኳን ደስ አለህ አልበምህ ወጣ አይደል የሚልህ ሰው ሲመጣ በእርግጠኝነት የመጀመሪያዋ ቀን ትዝ ትልሃለች ብዬ አስባለሁኝ። እውነት ነው። መጀመሪያ አስተማሪ ድሮ አንደኛ ክፍል እያለሁ የሰጡኝ 99 ነጥብ ነው ወዲያው ይመጣው እሳቸው ናቸው የመጀመሪያው ከቤተሰቦቼም ከማንም በላይ እግዚአብሔር የላካቸው ጥሩ ሰው እሳቸው ናቸው። ምክንያቱም ያንን ነጥብ ባይሰጡኝ ኑሮ ወደ ሂሳቡ አዘነብልና ይሄኔ ገቢዎች ሚኒስትር ጥሩ አካውንታንት ይወጣህ ነበር። አይ ሰብለ ቅድም ያልኩሽ ልባልሽው የሚያበረታም የሚያደክምም አስተያየቶች በግለሰቦች ላይ ቫልዩ አላቸው። ያ 99 አይ አንተ ለሙዚቃ አልተፈጠርክም ወደዚህ ሂድ ቢባል እንደተባለው ዛሬ ካስሽን ወይ ኬሚስት ነው ወይ አካውንታንት ነው ልናገኘው ምን ይችላል ነበርና እናስታውሳት እንዴ? አዎ እናስታውሳት እባክህ። እንበላት እንዴ? ቆሜ ቢሆን ደስ ይላል። እንደተመቸ ለመወዝወዝ ናበላ 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 ጠርታኝ ከሽምብራው ማሳ ከሸቱ ከታኝ መብላት የመጭቀረ ደርሶ መጠርጠሬ እሸታ ይታለፍ ቀመስኩኝ ካሲ እንኳን ደስ አለ እንኳን ደስ አለ እንኳን ደስ አለ እንኳን ደስ አለ። የተወደዳችሁ የምን አዲስ አድማጮች በዚህ ሰዓት በትርታ 97.6 ኤፍኤም ላይ ምን አዲስ ፕሮግራም እየተደመጠ ነው። ይሁን በሚል በመጀመሪያ አልበሙ ከአድናቂዎቹ ከወዳጆቹ ጋር የሚገናኘው ድምፃዊ ካስሽ ካሳሁን እሸቱ ምን አዲስ ኬክ እያስቆረሰው ይገኛል። ኬኩን ቆረስልን እባክህን እባክህን። እንኳን ደስ አለ። እግዚአብሔር ይስጥልኝ። አይገባኝም እውነት እኔ ደስ ይላል። ኬኩ እየተቆረሰ ነው። በያላችሁበት በቲክቶክ በዩቲዩብ በቀጥታ ስርጭት እየተመለከታችሁ ትገኛላችሁ። በድምጽ ደግሞ የምትሰሙን እንግዲህ 97.6 ኤፍኤም ላይ ትገኛላችሁ። ደስ ይላል። እንኳን ደስ አለ በድጋሚ እንኳን አብሮ ደስ አለን። እግዚአብሔር ያክብራችሁ። ምንም አይደለም እንግዲህ ደስ ብሎናል ስለተገኘልን አብርሃን ስለሆንክ በምን አዲስ ፕሮግራም አድማጮች እንዲሁም በትርታ 97.6 ኤፍኤም ጭምር እንኳን ደስ አለህ። ጥሩ ጉዞ እንጠብቃለን። ደግሞ በአዲስ አልበም ደግሞ ብዙ ደስ የሚሉ ጊዜያትን ታሳልፋለህ ብለን ተስፋ እናደርጋለን። ቤቢዬ እንኳን ደስ አለህ። አብረን ነበር መቅረስ ዲጄዎች ሪሚክስ ላይ ናቸው። አሁን አንተ ስትቆርስ እነሱ ማጀቢያውን ኳየሩን ከታች ጀምሮ በእውነት በባትሪ እየፈለገኝ እየመጣ ሞራል የሆነኝ ወንድሜ ነው። ዝም ብሎ ወንድሜ አይደለም። የሆነ ሰዓት ላይ ቤት ስራ ላይ ሆኖም ከሆነ ላፕቶፕ ላይ የነገ ፕሮግራም የሚሰራ ከሆነ ወደ ስማናለ ወይ አሜን አሜንን ሲሰማ እንግዲህ እስካሁን እንግዲህ የነዋይን እየኮመኮምኩ ነው ያንተን ለመኮምኮም ነው በከለሊቱ 8 ሰዓት መደውልልህ ይለኛል። ይሄ ማለት ምን እንደሆነ ትርጉሙ ወጪስ ይገባል። ቤቢዬ ምን ትላለህ? ካስሽ በጣም እንደ ሰው ጥሩ ፐርሶናሊቲ ያለው እንደ ሙያ ደግሞ ትልቅ ባለሙያ ነው። እንደገና ደግሞ እንደ ሰራተኛ ደግሞ ኮሚትድ ነው። በጣም ኮሚትድ ነው። በቃ ስራውን ይሰራል፣ ወዶ ነው የሚሰራው። ምናልባት አሁን በአንድ ምሽት ሸራተን ኦፊስ ባር ተጫውቶ ሰምዌር ተጫውቶ የሆነ ቦታ ተጫውቶ እዛ ሶስቱንም ቦታ የሚያገኛቸውን ኦዲየንሶች የሚሰጠው ፊድባክ አፕሮቹ ምናምን በዚህ ማንም ያውቋል። በዛ ላይ ቆሞ አሳስቆ ትልቅ ትንሽ ሳይል ብዙ ስራው ላይም ብዙ ዋጋ ከፍሏል እና ይሄ የብዙ አመትም ልፋት ነው። ይሁን ተብሏል። እግዚአብሔር ፈቅዶ እንግዲህ ዛሬ ወጥቷል። እንኳን ደስ አለ። ይሁን ይበለን አይደል? ይሁን ይበለን። ከዛ ከስቱዲዮ በደንብ እንለቀዋለን። ሰላምና ፍቅር እድሜ ጤና ላንቺ ስጋይና አጥንቴ ያንሳል ነፍሴን እንጂ
ይሁን ለምለም የረገጥሽው የመኖሪያሽ ቦታ በእኔ አይከፈልም የዋልሽው ውለታ። ተመልሰናል። አድማጮቻችን እየተከታተላችሁት የምትገኙት ምን አዲስን ነው። 10 ሰዓት ላይ አልበም ሲለቀቅ ስቱዲዮአችን ነው ደስ በሚል ሁኔታ ኩል አብረን ነው ለምን አዲስ አድማጮች ለትርታ ቤተሰቦች ታሪካዊ ቀን ነው እንዳይረሳ። መቼም እንግዲህ አሁን ለአንድ ድምፃዊ አልበም ያውም የመጀመሪያ አልበም ያውም ብዙ አመት የተለፋበት አልበም ምን ያህል ሜሞሪ ውስጥ እንዳለ አስቢ። 1000 አልበም ቢሰራ ከዚህ በኋላ የዛሬን ቀንና እቺን እለት አይረሳትም። እናመሰግናለን። በጣም እጅግ አድርገን እናመሰግናለን። እናንተም ፈቃደኝነት ነው ዛሬ እዚህ አብረን እንድናወራ ያደረገንና በጣም ደስ ብሎናል። አልበሞቹ እንግዲህ ይሁን የሚል አልበም ነው እንግዲህ የመጀመሪያ ስራህ ነው። ሲጀመር ይሁን ለምን ተባለ? ይሁን አሁን እንዳደመጥ ነው ያው ስለ ውለታ ነው። ግን ይሁን በህይወታችን ውስጥ ብዙ መስፈርቶች መንገዶች አሉ። ለምሳሌ ያለፈው ይሁን ልንል እንችላለን። ያሁኑ ይሁን፣ የሚመጣው ይሁን፣ ሁሉም ነገር ይሁን እንደ እግዚአብሔር ፈቃድ ይሁን ነው። ነገር ግን ይሁን ለምሳሌ ለበጎና ለቀና ልቦች ሁሉ መልካም ነገር ይሁን የሚል ሀሳብ ነው ያለው። በአንድ ወቅት ትንሽ ያው እንደ ሰው ደካማ ነኝና ትንሽ ህመም ነገር ገጥሞኝ ነበር እና የሆነ ሰዓት ላይ ራሴን ያገኘሁት ሆስፒታል ውስጥ ነው። አንቲካ ነበር መሰራው፣ አንቲካ ባርና ሬስቶራንት። እዛ በመሰራ ሰዓት የአንቲካ ቤተሰቦች እጅግ በጣም እየተባረኩ እግዚአብሔር መልካም ሰዎች ያው አንዳንዴ ምክንያት አድርጎ ይፈጥራል አይደለ? እነሱ እንደ ራሳቸው ልጅ አድርገው እዛ ሕክምና ላይ ተሳትፈው ነው እግዚአብሔር ምሕረቱን ይላክልኝ እና የሼፍ ዮሐንስ እናት ነፍሷን ይማረው። አሁን እንግዲህ ይህኛውን ህልሜን አላየችም። ነፍሷን ይማረው ፈጣሪ። በጣም ደግ ሰው ናት። አባታቸው በጣም ጥሩ ሰዎች፣ እዛ ቤት ያሉት ስታፎች በሙሉ ነው የተረባረቡት እና እኔ ከሆስፒታል ስወጣ ቤት ቁርስ ምሳራት የተችሎ ነው። ከፋርማቸው ወተት 1 ሊትር መጥቶልኝ ነው። የቤት ኪራይ የተችሎ ነው። ወጪዎቼ ኤቭሪቲንግ ተችሎ ነው እና ግጥሙ ላይ ቅድም እንደሰማ ነው ይሁን ሰላምና ፍቅር እድሜ ጤና ላንቺ ስጋዬና አጥንቴ ያንሳል ነፍሴን እንጂ ይሁን ለምለም የረገጥሽው የመኖሪያሽ ቦታ በእኔ አይከፈልም የዋልሽው ውለታ ያነሳኝ ወድቄ ስገኝ ችሎታሽ ሰው አደረገኝ አቶጭም ከህሊናዬ ይመስክር ኑሮ ጤናዬ እንዳሻኝ ባንቺ ለምጄ አልበላም አልጠጣም በጄ ምን ጊዜም አንቺ ነሽ ለኔ የምወድሽ በእድሜ ዘመኔ ሰው ስትሆኚ ሰው የጠፋለት አንቺ ነሽ በቃ ሰው ማለት ፈጽሞ አስገርመሽኛል ክፉ ቀን አሻግረሽኛል ለሁንሽው በክፉ ቀኔ ምስጋና ነው ያለኝ እኔ ላየሁት የእውነት ፍቅርሽን በተግባር ወዳጅነትሽን ህዝባዊ እንዲሆን ነው ግጥሙን ትንሽ ሰፋ ያደረኩት። ሁሉም ቤት ይንኳኳል ይሄ ጉዳይ ሰዎች ከሁሉም ካለ እዚህ ሁሉም ሰው ለሚወዱት ሰው ሁሉ ለሚወደው ለሚያከብረው ደጋግ ለሆኑ ቀና ልቦች ይህንን ሙዚቃ ቢጋብዙልኝ ደስ ይለኛል። እውነት ነው። በጣም እናመሰግናለን። በጣም ለሁሉም እንዳልከው ሁላችንም በየአቅጣጫው እንደየስሜታችን ልንጠቀምበት ሊገልጽልን የሚችል ሙዚቃ ነውና እነማን ተሳተፉበት? ከድርሰቱ ልጀምር በደንብ። እኔ ግን እንደው አሁን ከቴክኒክ ክፍል መልእክት እየመጣልን ስለሆነ ነው እነማን ተሳተፉበት የሚለውን መለስ አድርገን ብንይዘውና አድማጭ መስመር ላይ ገብቷል ካስሽን ካላገኘሁት የሚል አድማጭ አለ ተብለናልና አድማጭ አስገብተን ደስ ይለናል። ተመልሰን ወደዛ ብንሄድ ደስ ይለናል። ቴክኒሻናችን አድማጭ ላይ ሰርፕራይዝ እየነገረን እስቲ 2 ቁጥር ከኬኩ ጋር ሄሎ ጤና ይስጥልን። ሄሎ ይሰማል? አድማጫችን ይሰማል። እሺ ማንን መልከት ነው?
እሺ ድምፃዊ ካስሽ ጋር ቆይታ እያደረግን ነው። እንግዲህ አይናለም ይባላል አይናለም መስመር ላይ የሚገኝ አድማጫችን ያለና እስኪ ካስሽን ምን ትለዋለህ? ሀሳብ አስተያየትም ካለ። ካሴ በጣም ማረኝ ሰው በጣም መወደ ሰዎችንም እንኳን ደስ አለኝ ያለው ሌላ አዲሱ አለም እግዚአብሔር ያክብርልኝ። እሺ ምን ትለዋለህ ካስዬን? እንግዲህ በስልክ ስትገባ ካስዬን ማግኘት ፈልጋለሁ ብለን የገባኸው ምን ትለዋለህ? በድምጽ ይሻላል ወይስ በምንድን ነው? ድምጻዊ ነህ በመጀመሪያ? እንደው ካላበላሽበት ግን እስቲ ግለጽለት ስሜትህን። ችግር የለም በቻልከው ሁሉ ግለጽለት። ምንሽ ነኝ በላ እሺ ቀጥል እስኪ። በላ የአንቺ የነገርኝ ንገርኝ አረለማው ምንሽ ነኝ በላት ምንሽ ነኝ በላት ምንሽ ነኝ በላት ምንሽ ነኝ በላት ራጂ የነገርኝ ንገርኝ አረለማው ምንሽ ነኝ። በጣም እናመሰግናለን። በጣም ካስሽ እንግዲህ የአልበም ምረቃውን ምክንያት በማድረግ ከምን አዲስ ጋር ቆይታ እያደረገ ነበረ። ቀደም ሲል ኬክ ቆረስን አልበም መውጣቱን አልበም መውጣቱን ምክንያት በማድረግ ምናልባትም ሌሎች አድማጮቻችን እንደዚሁ ሀሳብ አስተያየታቸውን ቢገልጹለት ደስ ይለናል። እኛም ተቀብለን እናስተናግዳለን። ስለ ደወልክ እናመሰግናለን። አድማጮቻችን እንግዲህ የካስዬን ይሁን የተሰኘውን አልበሙን በራሱ ዩቲዩብ ቻናሉ ላይ ተለቋል። ስለዚህ እየገባችሁ ሰብስክራይብ እያረጋችሁ ሙዚቃውን እያዳመጣችሁ እስኪ ሲመታችሁን ንገሩን። እስኪ እንዴት አገኛችሁት? እንግዲህ አሁን የተለቀቀው ምንድን ነው ስሜቱ? እንዴት ነው? የምትፈልጉትን ነገር እንደጠበቃችሁት አግኝታችሁታል? ጥያቄም ካላችሁ እናስተናግዳለን። ካስዬ እንዴት አገኘው አልበቤ? እንግዳህን ቀድሜ ባቀው ኖሮ ዘፈኑን ሰጠው ነበር። በጣም ነው የሚያንጎራጉረው። የሆነ ቦታ ላይ እኔ ያላልኩትን አለ። ጎበዝ ነው። እኔ ያላልኩም፣ እሱ ግን በደንብ የሆነ ቅላጼ ባህላዊ ስሜቱ ደስ ይላል። በጣም ጎበዝ ነው እና ሙሉን ዘፍኖ ቢያሰማኝ ደግሞ አንድ የዚህ አይነት ግጥምና ዜማ እሞክርለታለሁ። እንግዲህ በጣም ደስ ይላል። እንግዲህ ሰርፕራይዝም ስላረክልን ፍቅሩንም አድናቆቱንም ገልጾልናል። እናመሰግናለን። እንግዲህ ቀደም ብለን ጥያቄ አንስተን ነበረ። በግጥም በዜማ በቅንብር አጠቃላይ ይሁን ላይ እነማን አሉ? ግጥሞቹና ዜማዎቹ ላይ እኔ በስፋት አለሁኝ። በተረፈ ተወዳጁ ክቡር ዶክተር አርቲስት ቴዲ አፍሮ ተሳትፎበታል። የግጥም ባለቅኔው ደግሞ መሰለ ጌታውን ተሳትፎበታል። ዜማው ላይ አቤል ጳውሎስ ተሳትፎበታል። በቅንብሩ ደግሞ አንዳንዴ ኮከብ ሰማይ ላይ ሆና እናያታለን እንጂ አነካትም። እውነት ነው። ለእኔ ግን ወርዳ ነካኋት። አበጋዝን በቅንብር በጣም አበጋዝ ዋው ነካሁት። በቃ ለምን ህልሜ ውስጥ እንግዲህ የነ ነዋይን እና አመልማለን እና አስቴርን በብዙ የነ ጋሽ ጥላሁንን እየሰራ የኖረ ሰው ነው። ስለዚህ ለእኔ እሱ ሰራ ማለት ከምንም ሰው ጋር ታች ካለ ሰው ጋር ወርዶ የሚሰራ ከሆነ አበጋዝ ምን አይነት ሰው እንደሆነ ሁሉም ሰው የሚያውቀው ነውና ህልሜን የመጀመሪያው እሱ ነበር። እግዚአብሔር ይስጥልኝ ብያለሁ። ከዛ ባሻገር አቤል ጳውሎስ ወደ 7 የሚሆኑ ስራዎች ላይ ተሳትፏል። መሐመድ ኑር ሁሴን እውነት ቃላት የለኝም፣ ስለሱ ለማውራት ቃላት የለኝም። ምክንያቱም በሆነ ሰዓት ላይ ሞራሌ ተነክቶ ትንሽ ውስጤ በተጎዳ ሰዓት ሙዚቃ በጣም ሰው ይጎዳል። በጣም እየዘፈንኩ መብራት የሚጠፋ ከሆነ በጣም ነው ማብደው። ማይክ ልወረውር እችላለሁ። ስለዚህ ሰዎቹ ቀድመው ሻማን ቢሆን ማብራት እና ስሜቴ የእውነት የተጎዳ ሰዓት ላይ ቀድሞ የደረሰልኝ ከማንም በፊት የደረሰልኝ ወንድሜ ነው። ካሙዙ ካሳ ከታላቅ ወንድሙ ጋር በመሆን ያው የአካባቢ ልጆች ነን። አርባ ምንጭ እነሱ ላይ ተናቸው 10ሩንም ዘፈን ነግሬ ያለው ይለኛል። አካሉ የሚባል ወንድም አለው። ለካሙዙ ይነግረዋል። ካሙዙ እኮ በዚህ በኩል እያወራን ነው፣ እሱ እየሰራን ነው። እና ድሮ ዩኒቨርሲቲ ማር በነበረ ሰዓት ወንድሙ እኔ ከ7ኛ ክፍል ይመስለኛል
በእነሱ በር ወደ ቤት ሲሄድ አርባ ምንጭ ላይ ተሸክሞኝ ቤቱ ይዞኝ ይገባ ነበር። ብላት እቺን ሽሮ ወይም እቺን ፓስታ ብላው እንደላጠኝ ነው ያኔ ብላትና የጥቅምት አበባ ብለህ ነው የምትወጣው ይለኛል። ግን እኮ አንተን አይደለም የተሸከመ ጥበብን ነው ሙዚቃን ነው። ምክንያቱም የህዝብን እሱ እኮ ነው የሚገባን እኮ እሱ የታየው ነገር ያኔ ነው እሱ እኮ ነው ያኔ እንዴው እኛ ያለምርነው ባህል ስለሆነ መመሰጋገን፣ መከባበር፣ መዋደድ ደረስኩልሽ መባባልን እኮ ቅድሚያ ብንሰጠው የት በደረስን ነበር። አሁን ያ ልጅ ብላት ዝፈንልኝ ባይልህ እንደተባለው ወይ አንዱ አግሪካልቸር ግብርና ተመርቀህ የኔ ሌላ እዛው በአርባ ምንጭ ሙዝ በበዛ በላ ተወን ነበር እና ከሙዙ ካሳ ተሳትፎበታል። ሚኪ ጃኖ ሚኪ ኃይሉ እሱ ተሳትፏል። ያልተሳተፈ ማን ነው ግን? የዛውም ዋናዎቹ እኮ ነው በቃ ዋናዎቹ በጣም ጉምቱ ምንላቸው አቀናባሪ ያለ ጎበዝ እነሱ የሚተካ እሱ አላውቀውም። እኔም በርግጥ እሱ ይሳተፋል፣ ወደፊት ይሳተፋል። ዲጄ ቤቢ ምን አዲስ አስፈርሙት ነው በዚህ የሚሄደው እንግዲህ። እና ሰለሞን ኃይለ ማርያም እግዚአብሔር ይስጠው ሙሉ ጊዜውን ሰጥቶኝ በሚክሲንጉ፣ ፍሬዘር ታየ እጅግ በጣም ብዙ የኢንስትሩመንት ባለሙያዎች ተሳትፈውበታል። ስማቸውን ጠቅሼ ማልጨርሰው አንዳንዱ ላይ 2 ሙያተኞች አሉበት። ለምሳሌ በሊድ ጊታር 2 ሙያተኞች የተሳተፉበት ሙዚቃ አለ። በተረፈ እነ ዲጄ ቤቢ ተሳትፈዋል። ቤቢ ድምጽ ጠፋ እኮ ምንድነው አለ አይ ዋናው አሁን የሱ ሰዓት ነው። አሁን ብዙ ስቱዲዮ እንግዲህ ያው ምናልባት እሱ ጊግ ኖሮበት የሆነ ቦታ ሊጫወት ሲሄድ ቁጭ ብለው ይጠብቁታል ጨርሶ እስኪመጣ። ሰፊውን እና አድካሚውን አሰልቹን ጊዜ ያሳለፉት እነሱ ናቸው እና እነሱ ተመሰጋግነው ይጨርሱ ብዬ ነው። ጥሩ ዩቲዩብ ቻናሌ ላይ በእውነት የነ ዲጄ ቤቢና የኪነት ፕሮዳክሽን ኢንተርቴይንመንት ባለቤት የዚህ አሳታሚና አከፋፋይ እሱ ነው። ሲዲም አለው በነገራችን ላይ። ሲዲው ነገ ለህዝብ ይደርሳል። እንደ ድሮ ልጆች ቲሸርት ለብሰው ከተማ ውስጥ እያዞሩ ታሪክ ነው። አሁን ሰው ወደ ዘመናዊ ነገር መጥቷል። ሲዲ ያዳምጣሉ ሳይሆን የኔን ታሪክ ማየት የሚፈልጉ ሰዎች ፒክ ማድረጋቸው አይቀርምና ለወዳጅ ዘመዶች እየፈረመን እንልካለን፣ እናንተ እንልካለን፣ እንጠብቃለን። ይሄ ታሪክ ነው። ታለኛ እኮ ትልቅ ታሪክ ላይ ነን ያለነው። በጣም ታሪኬን ይዘውት ቢኖሩ ለኔ ትልቅ ነገር ነው። ይሄ የዛሬው ቀን ለኔ ይገርማችኋል። እስጢፋኖስ ቤተክርስቲያን የዛሬ 21 ዓመት አካባቢ ተንበርክኬ ከአርባ ምንጭ እንደመጣው አካባቢ አለቀስኩ። በቃ እኔ ህልሜን አሳካልኝ እባክህ ፈጣሪ ብዬ አውደ ምሕረቱ ላይ አንኳኩ ይከፈተላችኋል የሚለው መሰላደኖ ጋር ነው ተንበርክኬ ያለቀስኩት ይመስለኛል። የዛን ቀን ቅዱስ እስጢፋኖስ ለፈጣሪ ነግሯል መሰለኝ። ዛሬ ቀኑ 17 ነው፣ እስጢፋኖስ ነው። እኔ አስቤ አይደለም ቀኑ የተወሰነው እግዚአብሔር በምክንያት ነው። እና የሆነ ነገር ትንሽ እንትን ይልብኛል በቃ። እና ጠዋት ሄድኩኝ እስጢፋኖስ ሄጄ አለቀስኩ። ከቤት ብርቅም ይቅር በለኝ ፈጣሪ እስጢፋኖስ ይቅር በሉኝ ብዬ ነው የተመለስኩትና ፈጣሪ ቅርብ ነው። እውነት ነው። እኔ የቆየሁት አንድም እስከ በሰል ነው። ምክንያቱም ያኔ በነበረው ሁኔታ ቢሆን ልጅነት አለ፣ ዝና መሸከም ማልችልበት ነገር ይኖር ይሆናል። ፈጣሪ ነው የሚያውቀው የልቤ። ስለዚህ አሁን አብስሎኝ በደንብ አድርጎ እንደዚህ እንድናገር ህዝቡን እንዳከብር መድረክ ምን እንደሆነ አክብሬ እንደመጣ ፈጣሪ እያበሰለ ሰው ነው የዘገየ የሚመስለው እንጂ የፈጣሪ ጊዜ አይዘገይም። እውነት ነው። 5 አልበም ኖሮኝ የሆነ ስም ከሚኖረኝ በአንዷ በእግዚአብሔር በረከት በሞገስ ብኖር ለኔ የበለጠ ነው። እና የተሰጡኝ ሰዎች አጠገቤ ያሉትና ዛሬ እቺ ሲዲ እንድትወጣ እቺ አልበሜ እንድትወጣ የረዱኝ ሰዎች የከፈሉት ዋጋ ትናንትና እኔ የደከምኩትን ሙሉ በሙሉ ያስረሳኝ ምንም ነገር ያልሆንኩ ያህል ነው የተሰማኝ። የእውነት እግዚአብሔር ይስጣችሁ ወንድሜ ጂቤቢ ኪሪቲን ምስጋና እንድት ካስሻ መስጋኝ ነው እና ውለታ ምንም እንትን አይልም። እንዳልኩሽ ትልቅ ትንሹንም እንትን ይላል። ብቻ እንደ ፈጣሪ ፍቃድ ይሁን ተብሎ አዲስ ቆንጆ አልበም ወጥቷል። ጥሩ ቫራይቲ ያለው ከዜማም ከግጥምም ባዘፋፈንም ካስሽ ከፍ ብሎ የመጣበት አልበም ነው። ብዙ ጊዜ ያው በመድረክ በነዋይ ደበበ ሙዚቃ ይታወቃል ከነ እንቅስቃሴ እና አሁን
በራሱ ሙዚቃዎች መድረክ ላይ የምናይበት ጊዜ መጥቷልና ለሱም ተተኪዎችንም እያየን ነው እንጂ የሱን የሚጫወቱ ብዙ አሉ። ተተኪዎችንም እያየን ነው። በእውነት ድምቀታችን ነካስሽ። እኔ እንዲያውም በጣም ማመስገን የምፈልገው ትልቅ ድምፃውያኖችን ስናገኝ አክብረናቸው ፈልገን ከነሱ ጋር ሰራንም መባልም ልንፈልግ እንችላለን። ከነሱም ትምህርት ለመውሰድ ከትላልቆቹ ጋር አብረን የመስራት እድል ስናገኝ በደስታ እንሰራለን። አዎ ታናናሾቻችንን በተለይ ደግሞ ገና መድረክ ላይ ያልወጡ ለሰው ቅርብ ያልሆኑ ሰው ያላወቃቸውን ድምፃውያኖችን ግን አብሮ በክብር በደስታ ስሜት ታቅፎ አብሮ ሲሰራ ማየት ማለት በጣም ደስ ይላል። ምሽት ክለብ ላይ የሚሰራበት ላይ ከሰሞኑ የባላገሩ አይድል ጋር ተወዳዳሪ የነበረ ልጅን በክብር አብሮት ሲዘፍን ሳይና የሚቀባበሉበት መንገድ በጣም ደስ ይል ነበርና ይሄ ራሱ በጣም ደስ የሚል ነገር ነው። አንድ ብሩክ የሚባል ልጅ በጣም ጎበዝ ልጅ ነው። በጣም ነገ የሙዚቃ ተስፋችን ነው። የሙዚቃ ጥማችን ይቆርጣል ብዬ የምጠብቀው ልጅ ነውና ሞራሉ ደስ ይላል። ድምጹ በጣም ነጎድጓድ ነው። በጣም ይወደድ። የመዘገብሽ ነው ሰብለ ቀጣዩ እንግዳችን ይደንቃል። እኔ በጣም የምወደው እና ጸባዩ ትሁት ነው በጣም እና መድረክ ላይ እኔ ወጥቼ እየዘፈንኩኝ መጣ እቅፍ አረገኝ። አብረን ነው ቤቱ ቀጥሮ የሚያሰራን። እሱ ዘፍኖ ወርዷል እና መጥቶ ሲያቅፈኝ ልጁ ለኔ ያለውን ክብር ነው የገለጸው። ያ ትንሹ ልጅ ነው በጣም ጎበዝ ልጅ ነው። በቃ እና ማይክ ሰጠሁት። እኔ ጅማ የሚለውን ነው አይን እየዘፈንኩ ነው እና ሰጠሁት። እንዴት ግሩም አድርጎ እንደዘፈነው በራሱ ቃና እኔ እንደው እንደ ተመልካች በዛ ያየው ነበር። በጣም ነው የሚገርመው። በቃ እና ምንድነው እኔ ያለፍኳቸው ብዙ መከራዎች አሉ፣ ብዙ ሌሊቶች አሉ። እስኪ ነጋ እስከ ዛሬዋ ቀን ድረስ ብዙ ነገር አሳልፈናል። አንዳንዴ እኮ ስቱዲዮ ስገባ 30 ሰዓት ከክለብ ወጥቼ ቤት እገባላለሁ። ጠዋት 3 ሰዓት እነሳለሁ። ከዛ የሆነ ነገር ለማታ ለማድረስ ስቱዲዮ ለመግባት ግጥሞቹን ሪቫይዝ አድርጌ ምናምን አድርጌ ስቱዲዮ ሪኮርዲንግ ለምሳሌ የጊታር ቀረጻ ጠዋት ሊሆን ይችላል የሚቀርጸው ልጅ እና ሄጄ 5 ሰዓት ገብቼ እንቅልፍ ከተኛው ለማታ ድምጼ ጥሩ ላይሆን ይችላል ብዬ በዛው ክለብ ዘፍናለሁ፣ ስቱዲዮ ሄዳለሁ። ነግቶ ጠዋት 3 ሰዓት ወደ ቤት መለሰው 24 ሰዓት አልፎኝ። እነዚህ ነገሮች ወደፊት እነዚህ ልጆች መታገዝ ያለባቸው ልጆች መታገዝ አለባቸው። እኔ ያለፍኩትን ማለፍ የለባቸውም። በእኔ ማግኘት ያለባቸው ምንም አይነት ነገር ቢኖር እኔ ከጎናቸው ልቆም ይገባል። በጣም ደስ ይላል። ትልቅ ነገር ነው። መተጋገዝ ተተኪን ማፍራት በራሱ መልካምነትን የሚያሳይ ነው። በጣም ገራሚ አልበም ነው። በእርግጠኝነት ተወዱታላችሁ። ካሉት አልበሙ ከወጡት ሙዚቃዎች ሁለተኛው ሙዚቃ ነው የሰማነው። ይሁንን የአልበሙን መጠሪያ ሰምተናል። አሁን ደግሞ ትንሽ ወዝወዝ የሚያደርግ ነገር እንቀጥላለን። ካስዬ እንግዲህ አብሮን ያለው ዲጄ ቤቢ አብሮን ያለው ይሁን ዛሬ በይፋ ተለቋል። ቀጣይ ምንድነው? ይሁንን እንዴት ነው ያሰባችሁት? ምን ልታደርጉት አሰባችሁ ነው? ቀጣይ ሂደቱን መቼም ይሁን ስትሉ እንዴት ይሁን ቀጣይ ምን ይሁን ቀጣይ ምን ይሁን ብቻኛ ያው ይሁን ስለተባለ ቀጣይ የሚመጣው ነገር ሁሉ ይሁን የሚባለው ነገር ሁሉ ይሁን። አሜን። እሺ አሁን እንግዲህ ዛሬ ወጥቷል በ17 ከዛ የካቲት 21 እዚህ አዲስ አበባ ሸራተን አዲስ ሰኞ በ13 ሸራተን መግለጫ ነበረን። አልበሙን አስመልክቶ ሚዲያ ሰዎች እናንተም ተገኝተው ነበረ። በዛ ባለሙያዎችን አርገን መግለጫ ሰጥተን ነበረ። ከዛ አሁን በ21 የካቲት 21 ሸራተን የአልበም ከአንድ ወር በኋላ የዛን ቀን የአልበም ምርቃት ፕሮግራም አለ። ከዛ በፊት ከ21 በፊት 7 ቀን ወደ ኋላ በ14 ሐሙስ ማለት ነው። ያው ቅድም ምናልባት ባዮግራፊ ላይ አንዳንድ ሀሳቦችን ስታነሱ አግኝታችሁት ከሆነ የዛሬ 21 ዓመት ሲመጣ የድሮ አስተማሪዎቹ እዛው የጋሞ አባቶች እነዛ የአካባቢው ሰዎች ያሳደጉት ጎረቤቶች መርቀው እሱና ታዴን 20 ብር አጋይተው አዲስ አበባ ሄደግ ጎበዝ ድምፃዊ የሆነ አልበም ሰርተና ብለው የመረቁት ሰዎች አሉ። 20 ብር አጋይተው የትራንስፖርት ሰጥተው ማለት ነው። የድሮ 20 ብር እንግዲህ ስንት 20 እንደሆነ እሱ ዲቴይል ሊነግረን ይችላል። እና ካስዬ ስንት ናት? ማክሰኞ ሄደን ነበር
አርባ ምንጭና መጀመሪያ የዘፈነባትን ቤትንም አዳራሽ እንትን ፖሊስ አዳራሽ ግቢ እዛ አይቼው ነበርና እነዛን ሰዎች የማመስገን መጀመሪያ በእነሱ ይመረቅ አልበሙ ተብሎ በ14 እዛ የተወለደበት አካባቢ 02 ነው ስቴዲየም አካባቢ 01 ነው የኛ ቤት 02 ፊት ለፊት የነደጉ ደበበ እሱ አካባቢ እዛ ላይ እነዚህ የጋሞ አባቶችን የአካባቢው ሰዎችን መርቀው የሸኙት አባቶችን የምሳ ግብዣና የምርቃት ፕሮግራም በ14 እዛው አርባ ምንጭ አለ። ውለታችሁን ተቀበሉ ነው። ይኸው እዚህ ደርሻለሁ አመሰግናለሁ ብሎ ጉልበት ስሞ ምሳ ጋብዞ እንግዲህ ለሁለተኛ አልበም ይመረቃል ማለት ነው። ይሄ ነው እንዲያውም ትልቁ አልበም ምርቃት ይሄ ነው እንዲያውም ከዋናው። ከዛ በ16 ደግሞ እዛው ቅዳሜ ቱሪስት ሆቴል ከተለያዩ ድምጻዮች ጋር በመሆን ከአልበሙ የተወሰኑ ትራኮችና እንደ አልበም ምርቃትና ሚኒ የሙዚቃ ኮንሰርት 3-4 ሺህ ሰው የአካባቢው ሰው እንዲታደም በጣም ደስ ይላል። እሱን አስበናል። ከዛ በ21 እዚህ ሐሙስ ሸራተን ጋዝ ላይ ታለ ቱር ነው ያለው ባይዘው ሪሊዙ አንድ ቦታ ብቻ አይደለም። ከዛ በሳምንቱ ደግሞ በ28 ማሪዮት አለ። ከዛ ራማዳ አለ። እንዲህ ነው የምናደርገው። ይሄ ሁሉ ባይ ዘ ዌይ እነዚህ ሌሎች ሆቴሎች የሱ ወዳጆች ናቸው። ሁሉም ከነሱ ነው አፕሮቹ የመጣው። እኛም ጋር ይደረግ እና ሲል ያው እኔ ደግሞ መስመር አስያዝናትና በቃ ያው ይሁን ተብሎ የሪሊዝ ቱር አለ። እንደዛ ነው እንግዲህ። በጣም ደስ ይላል። ካሲ የምጨምረን ነገር አለ? አዎ ምንድነው እስከዛሬ ድረስ እንግዲህ ብዙ አድማጭና ወዳጅ ያገኘሁት በተለያዩ ናይት ክለቦች ነው። እነዛ ናይት ክለቦች በነዋይ ደበበ እና በተለያዩ ዘፈኖች ነው የሚያውቁኝ። ከዚህ በኋላ በራሴ እንደመመጣና የስንብት ምሽቶች ይኖሩኛል። በመሰራባቸው ቦታዎች እየተዘዋወርኩኝ አዲስ አበባ ውስጥ ምክንያቱም ብዙ ወዳጅ አለ። አንዱ ቦታ አይበቃም። አንዱ ጋር ሄደን ደግሞ ለአንዱ ማድረስ አለብንና የሚወዱኝን ሰዎች እግዚአብሔር ይስጣቸው ብዬ መሰናበት አለብን። ያ ማለት ዛሬ አልበሙ ስለወጣ ጊጉ የለም ማለት አይደለም። ከዚህ ከዛሬ በኋላ ያሉ ስኬጁሎች እንዳሉ ይሆኑና እሁድም ሊሆን ይችላል፣ ሰኞም ሊሆን ይችላል። በየቤቶቹ ይሄዱና ይሄ የመጨረሻ ቀኔ ነው፣ አልበሜ ወጥቷል፣ አልበሜን አድምጡ፣ በራሴ አልበም እመጣለሁ ብሎ የስንብት የመጨረሻ ጊዜዎች ይኖራሉ ማለት። ደስ ይላል። የዛኔ የምርቃቱ ቀን ግን ነዋይ መገኘት አለበት በደንብ እሱ የሌለበት እኮ ሊሆን አይችልም ብዬ ነው። በደንብ ይኖራል። ምክንያቱም አንድ ላይ በተለይ ደግሞ ውዝዋዜያቸው ውዝዋዜያቸው በጣም የሚያመሳስላቸው የፊት ገጽታም ያለ ነው የሚመስለኝ። የምሬን እኮ ነው። እንደው ዝም ብሎ የሚያመሳስላቸው የፊት ገጽታው ሁሉ ያለ እየመሰለኝ ነው። እስኪ ቆየት ብለን በደንብ እናየዋለን እንጂ መለስ ብለን በስራ ብቻ አይመስለኝም። እንግዲህ በጣም ጥሩ ቆይታ እያደረግን ነው ያለ ነው። ግን በጣም በሚያናድድ ሁኔታ ግን ሰዓት የሄደ ነው። እፎዮች ጉርድድ እያሉብን ነውና እናስከትለው እንደ እያሉ ነው እንዴ? ከእፎዮች ቢያበድሩን ሰዓት በጣም ደስ ይለናል። እንደ መጨረሻ ጥያቄ ግን ማመስገን ያለብህ ሰዎች ይኖራሉ፣ አካላቶች ይኖራሉ። ሌሎች መናገር ያለባችሁ ነገሮች ካሉ እንስማና ከዛ ውስጥ በጣም አንድ ሙዚቃ መስማት የምንፈልገው ሙዚቃ አለ። በድምጽ ራሱ ሮም ይሸኝልን ሙዚቃውን ማለት ነው። እንዲሰሙ ትፈልጋለሁና ደግሞ እንዴት እንደገለጻት ቤቢ በደንብ ነው ያጓጓኸኝና ራሱ ዘፍኖ ነው የሚያስጀምርልን ሙዚቃውን። ሰዓት አንውሰድ፣ የምታመሰግነውን አመስግንልን ወይም ደግሞ ቴክስት አድርግላቸው ሙዚቃውን እንስማ። ያለነው ቦሌ መድኃኔዓለም ፊት ለፊት ያለው አውሎ ህንጻ ላይ ነው። መድኃኔዓለምን ሳያመሰግኑ እሱን ሳይዙ ጉዞ የለም ማለት ነው። የመብርሃን ልጅ መድኃኔዓለም ሆይ ለዚህ ቀን አበቃን ሁላችንንም። አድማጮችም ይኸው ጓግተው እኔን እዚህ ቦታ አይተውኛልና ከመድኃኔዓለም እጀምራለሁ። በተረፈ 120 ሚሊዮን ህዝብ ስም ጥቀስ ካላችሁኝ ፕሮግራም ይታጠፍና አንዴ ምን ይመስላል? አይ 18 ሰዓት ስርጭት ሁሉ ያልቃል። ማንን ላመስግን? ከአስተማሪዎቼ ልጀምር፣ ከታች ከአርባ ምንጭ ቤተሰቦቼ አላቅም፣ አዲስ አበባ ላይ ልጀምር። እግዚአብሔር ይስጣችሁ። ታውቃላችሁ ራሳችሁን። እኔ እዚህ ጋር እንድደርስ ምክንያት የሆናችሁ ሰዎች ማታ በየስቱዲዮ ሳድር አብራኝ የምትዞሯን ጨምሮ ያቺ ውድ ባለቤቴን ጨምሮ ማንን ልጥቀስ አላቅም። በስም ማንንም መጥቀስ አልችልም፣ ይከብደኛልና
ከሀ እስከ ፐ የስም ዝርዝር ያላችሁ ሰዎች በሙሉ ተመስገናችኋል። እግዚአብሔር ያክብርልኝ። በተረፈ ከዚህ ቀጥሎ ምን ጋብዛችሁ ሙዚቃ ኢትዮጵያ ያው ማንም በጣም ደስ ይላል። እሱን በሂደት ትርጉሙን ወደፊት እናገራለሁ እንዴት ተጻፈ። በተረፈ ግን ልበለው አይደል ኮለል የምንጭ ውሃ የማለዳ ፀሐይ ጻዳሽ ማርኮኝ ነው እንደ ጠራ ሰማይ በጧት አፍ ስፈታ ሳይኖር ያስገደደኝ ንጹሕ ፍቅርሽ ሆኗል እኔን ያሳበደኝ ዳር ዙሪያሽን እሳት ማልሽን ያርገው ገነት ሰማይሽ ይታሰር በማርያም መቀነት ኢትዮጵያ ኢትዮጵያ ኢትዮጵያዬ ሆይ እናመሰግናለን። አድማጮቻችን የስተከታተሉት የነበረው የምን አዲስ ፕሮግራም በትርታ 97.6 ኤፍኤም ምን አዲስ ፕሮግራማችን ነው። የዚህ ሰዓት አጋሮቻችን አቢሲኒያ ባንክ፣ አማሄ ማኒፋክቸሪንግ እንዲሁም ደግሞ ቱቦላሬ ትሬዲንግ ናቸው። እጅግ አድርገን እናመሰግናለን። ዲጄ ቤቢ ካስሽ እዚህ ስቱዲዮ ተገኝታችሁ ከኛ ጋር ቆንጆ ታሪካዊ ቀን ስላሳለፋችሁ እጅግ አድርገን እናመሰግናለን። ይቀጥላል። መልካም ጊዜ ይሁንላችሁ። ኢትዮጵያ ይቀጥላል።